ይህንን ያውቃሉ? በዓለም እግር ኳስ ታሪክ ውስጥ ከ100 ዓመት በላይ ሲፋለሙ የኖሩ ሁለት ግዙፍ ቡድኖች የጨዋታ ዘይቤያቸው እንዴት እንደተቀያየረ ያውቃሉ? አርሰናልና ማንቸስተር ሲቲ ሲገናኙ ዝም ብሎ ጨዋታ አይደለም። ይሄ የሁለት የተለያዩ የእግር ኳስ ፍልስፍናዎች ግጭት ነው። 207 ጨዋታዎች፣ በመቶዎች የሚቆጠሩ ጎሎችና የማይታመን የስልት ሽኩቻ። በታሪካዊ የእርስ በርስ ግንኙነታቸው አርሰናል 98 ጊዜ ሲያሸንፍ ማንቸስተር ሲቲ ደግሞ 64 ጊዜ አሸንፏል። 45 ጨዋታዎች በአቻ ውጤት ተጠናቀዋል። ነገር ግን እውነተኛ ድንቃድንቅ ነገር ያለው እዚህ ላይ ነው። ሲቲ ከቅርብ ዓመታት ወዲህ በታላቅ በጀትና በፔፕ ጋርዲዮላ ፍልስፍና ሲያድግ፣ አርሰናል ደግሞ በከፍተኛ የውድቀት ጊዜ ውስጥ አልፎ አሁን በምክትል አሰልጣኙ ሚኬል አርቴታ በኩል ወደ አሮጌ ማንነቱ ለመመለስ እያደረገ ያለው ተአምራዊ ጉዞ ነው። ብዙ ሰው የሚዘነጋው ሌላ ድንቅ እውነታ ይኸው ነው። ማንቸስተር ሲቲ በዘመናዊ መልክ መነሳት የጀመረበት ወቅት የአርሰናል የውድድር መልክ የተቀያየረበት ነጥብ በ2005 ዓ.ም አካባቢ ነው። አርሰናል ከ2005 ወዲህ ሲቲን በሊጉ አብልጦ ማሸነፍ መቻሉ ክለቡን የገጠመው ፈተና ምን ያህል በብስለት እንደተወጣ ያሳያል። ይሄ ዝም ብሎ የስታቲስቲክስ ጉዳይ አይደለም። ይህ የቡድን ትንሣኤ ነው። የዛሬው 208ኛው ጨዋታ ዝም ብሎ የሊግ ጨዋታ አይደለም። ይህ የህይወትና የሞት ጦርነት ነው። በአንድ በኩል የፔፕ ጋርዲዮላ የሜዳ ባለቤትነት ስልት፣ በሌላ በኩል ደግሞ የአርቴታ የታክቲክ ሚዛን። ተመልካቾች፣ በሜዳ ላይ የምናየው 90 ደቂቃ ሳይሆን የሁለት አሰልጣኞች የአእምሮ ጦርነት ነው። በዚህ 208ኛው ጨዋታ ማን ያሸንፋል ብላችሁ ታስባላችሁ? የሲቲው ልምድ ወይስ የአርሰናል ትኩስ ጉልበት? አስተያየታችሁ ኮሜንት ላይ አስቀምጡልኝ። ይህ ማሊያ ለብዙዎች ተራ የቢጫና ሰማያዊ ቀለም ቅንጅት ሊመስል ይችላል። ነገር ግን ለአርሰናል ደጋፊዎች ይህ ማሊያ የሰሜን ለንደኑ ክለብ ወርቃማና አሳዛኝ ታሪኮች የያዘ የሕያው ምስክር ነው። አሁን በዝርዝርና በስፋት ልንገራችሁ። ይህ ማሊያ በአርሰናል ታሪክ ውስጥ እንደ አንድ የሽግግር ወቅት ምልክት ይታያል። በዚያ ዘመን የአርሰናል ማሊያ ላይ የነበረው ኤሪክሰን የሚል ስም ዝም ብሎ ስፖንሰር አልነበረም። በ90ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ ኤሪክሰን የቴሌኮም ዓለም አቀፍ ተጽዕኖ ፈጣሪ ነበር። አርሰናል በዚህ ማሊያ በኩል የዘመናዊነትና የቅድሚያ ተጠቃሚነት ምልክት ሆኖ ነበር የቀረበው። ይህ ማሊያ ለብሰን ስንመለከታቸው የነበሩት እንደ ዴኒስ ቤርግካምፕ ያሉ የሜዳው አስማተኞች እግር ኳስ በቴክኒክ ሲያደምቁ ነበር። ይህ የውድድር ዘመን ለአርሰናል በሁለት ስሜቶች የተሞላ ነበር። 1997-98 የሊግ ሻምፒዮን በመሆናቸው በዚያ ዓመት 1998-99 የሊጉን ዋንጫ ለመከላከል በከፍተኛ ጉጉት ነበር የገቡት። በዚያ ወቅት አርሰናል ከማንቸስተር ዩናይትድ ጋር የነበረው ፉክክር የእግር ኳስ ታሪክ ውስጥ የማይረሳና በሊጉ ዋንጫውን ለማሸነፍ በነበረ ፉክክር በስተመጨረሻ በአንድ ነጥብ ልዩነት ነበር ዋንጫውን ለዩናይትድ ያስረከበው። የዚህ ማሊያ ቢጫና ሰማያዊ ቀለም በወቅቱ የነበሩት ደጋፊዎች በየጨዋታው ሜዳ ላይ የነበራቸው ከፍተኛ ስሜትና ጥረት ይወክላል። ይህንን ማሊያ የለበሱት የክለቡ አፈ ታሪኮች ዝርዝር የእግር ኳስ ታሪክን የያዘ ነው። ፓትሪክ ቪዮራ፣ ቶኒ አዳምስ፣ ዴኒስ ቤርግካምፕ፣ ማርክ ኦቨርማርስ እና ኒኮላስ አኔልካ። እነዚህ ተጫዋቾች ይህን ቢጫና ሰማያዊ ማሊያ ለብሰን ስናያቸው የቡድኑ ጥንካሬና የጨዋታ ዘይቤ ምን ያህል ከፍተኛ እንደነበር እንታወስ ነበር። በተለይም ማርክ ኦቨርማርስ በዚያ ማሊያ ሲሮጥ ተቃራኒ ቡድን ተከላካዮች ተስፋ ይቆርጡ ነበር። አርሰናል እንደ ክለብ ብቻ ሳይሆን እንደ አንድ ተቋም በ1998-1999 የለበሰው ይህ ማሊያ የተጠናቀቀ ህልም ተብሎ ይታወሳል። ምንም እንኳ በዚህ ዓመት ዋንጫው ቢታለፍም ማሊያው በስፖርት ታሪክ ውስጥ በዲዛይነቱ፣ በስፖንሰር ኩባንያ እና በለበሱ ተጫዋቾች ጥራት ምክንያት ዛሬ ድረስ በብዛት የሚፈለግና የሚሸጥ ሆኗል። በአርሰናል ደጋፊዎች ዘንድ ይህ ማሊያ የድል ጥማት፣ የቡድን መንፈስና በአንድ ነጥብ ልዩነት የጠፋ ትልቅ ታሪክ ያስታውሳል። የዘመናዊ እግር ኳስ ደጋፊዎች ይህን ማሊያ ሲያዩት የድሮው ውበትና የክለቡን መነሻ መሰረት ነው የሚያስታውሱት። ይህ ማሊያ በእርስዎ ዘንድ ምን አይነት ስሜት ይፈጥራል? ምናልባት በልጅነቱ ወይም በስፖርት ውስጥ ይህ ማሊያ ልዩ ቦታ ይኖረዋል? ሀሳባችሁ ኮሜንት ላይ ያጋሩኝ። ይህንን ያውቃሉ? በዓለም እግር ኳስ ታሪክ ውስጥ አንድ ተጫዋች ሲዘዋወር የሚፈረሙት የውል ሰነዶች አንዳንዴ እንደ ትልቅ የጦር ሜዳ ስልት ናቸው። የሊቨርፑሉ ኮከብ ሮቤርቶ ፈርሚኖ ወደ አንፊልድ ሲዘዋወር የተፈረመው ውል በእግር ኳስ ታሪክ ውስጥ ከተመዘገቡት በጣም አስገራሚና
ቀልድ የተቀላቀለበት የጥንቃቄ እርምጃዎች አንዱ ነበር። አዎ፣ ሊቨርፑል ለአርሰናል የነበረው ፍርሃት በዚህ ውል ውስጥ በግልጽ ይታይ ነበር። እንደ አውሮፓውያን አቆጣጠር በ2015 ሮቤርቶ ፌርሚኖ ከሆፈንሃይም ወደ ሊቨርፑል ሲዘዋወር ውሉ ላይ አንድ ያልተለመደ አንቀጽ ተካቶ ነበር። የፌርሚኖ የዝውውር ዋጋ 29 ሚሊዮን ፓውንድ አካባቢ ቢሆንም ውሉ ላይ አንድ አስገራሚ ቁጥር ተቀምጧል፣ 82 ሚሊዮን ፓውንድ። ነገር ግን ይህ ዋጋ ለሁሉም ክለቦች አልነበረም። ሊቨርፑል በውሉ ላይ ማንኛውም ክለብ 82 ሚሊዮን ፓውንድ ከከፈለ ፌርሚኖን መውሰድ ይቻላል ብሎ የጻፈበት ዋነኛ ምክንያት አንድን ክለብ ብቻ ለመከላከል ነበር። ያም ክለብ አርሰናል ነበር። ሊቨርፑል በወቅቱ የነበረው የአርሰናል አቀራረብ በደንብ ያውቅ ነበር። አርሰናል በዚያን ጊዜ ጥራት ያላቸው ተጫዋቾች ከሌሎች ቡድኖች ላይ በቀለለ ዋጋ የመውሰድ ልምድ ነበረው። ለምሳሌ የሉዊስ ሱዋሬዝ የ40 ሚሊዮን እና 1 ፓውንድ ሙከራ እናስታውሳለን። ስለዚህ ሊቨርፑል አርሰናል እንደገና መጥቶ ፌርሚኖን እንዳይወስድብን በማሰብ በዘዴ የውሉን ዋጋ ወደ ሰማይ ከፍ አድርገው 82 ሚሊዮን ፓውንድ ብለው ዘጉት። ይህ በእግር ኳስ ታሪክ ውስጥ አርሰናል ለማራቅ የተፈጠረ ድንቅ ወጥመድ ተብሎ ይነገራል። ይህንን ስንሰማ ምን ያህል የክለቦች የውስጥ ፍርሃትና ጥንቃቄ ከፍተኛ እንደሆነ እንረዳለን። ፌርሚኖ በሊቨርፑል ቤት ድንቅ ዘመናትን አሳልፏል። ነገር ግን ያ ውል ለዘመናት የዝውውር ታሪክ ውስጥ የአርሰናል ስም ተጠቅሶበት የቆየ እንግዳ ታሪክ ሆኖ ቀርቷል። ተጫዋቹ ራሱ ይህንን ሲሰማ ምን ተሰምቶት ይሆን? ያው እንደ ፈገግታ በለዘብታ የሚያየው ታሪክ ነው። በእግር ኳስ ውስጥ ዝውውር ማለት ተጫዋች መግዛት ብቻ ሳይሆን ተፎካካሪዎችን በውል ሰነድ መከላከል ጭምር ነው። እናንተስ ይህን የሊቨርፑል ስልት እንዴት ታዩታላችሁ? ብልህነት ነው ወይስ ከመጠን ያለፈ ጥንቃቄ? ሀሳባችሁ ኮሜንት ላይ ያስቀምጡልኝ። ለቀጣይ ድንቃ ድንቅ የእግር ኳስ ሚስጥሮች ቻናላችን ሰብስክራይብ ማድረግ እንዳትረሱ።